እሺ ፋሚሊያንስ ዛሬ በአዲስ ቪዲዮ መጠናል ማለት ነው። ከፓርት ስሪ የቀጠለ ፓይተን ነው ይዤላችሁ የመጣሁት። ምንድነው ይዤላችሁ የመጣሁት ዛሬ ኮንትሮል ስቴትመንት ኢን ፓይተን ነው። ኮንትሮል ስቴትመንት ማለት ምን ማለት ነው የሚለውን ነው የምናይ። እንግዲህ ኮንትሮል ስቴትመንት ኢን ፓይተን ኮንዲሽናል ስቴትመንት ኬሪ አውት ቫሪየስ ካልኩሌሽን ኦር ኦፕሬሽን አኮርዲንግ ቱ ዌዘር ኤ ፓርቲኩላር ቡሊያን ኮንዲሽን ኢዝ ኢቫሉዌት አስ ትሩ ኦር ፎልስ ነው። ምንድነው ኮንትሮል ስቴትመንት ማለት? የሆነ ብሎክ ኦፍ ኮድ አለን። ፍሎ ኦፍ ፕሮግራም ኮዲንጉን ኦር ፕሮግራሚንጉን ኮንትሮል የምናደርግበት ጀስት ስታይል በኮንዲሽን በኢፍ ክሎዝ ኦር በሆነ ክሎዝ አድርገን ትሩ ከሆነ ሳምቲንግ ይህን ዲስፕላይ ያድርግ፣ ፎልስ ከሆነ ሳምቲንግ ይህን ዲስፕላይ ያድርግ እያልን የምንሰራበት ዘዴ ነው። ኦልሞስት የፍሎ ኦፍ ፕሮግራሙን ኮንትሮል የምናደርግበት ኮንትሮል ስቴትመንት ይባላል ማለት ነው። ዲሲዥን ሜኪንግ ኢዝ ዘ ሞስት ኢምፖርታንት አስፔክት ኦፍ ኦል ዘ ፕሮግራሚንግ ላንጉጅ። ያ ምንድነው? በሁሉም ፕሮግራሚንግ ላንጉጆች መካከል ዲሲዥን ሜኪንግ በጣም ኢምፖርታንት አስፔክት ነው። በጣም ክሪቲካል አስፔክት ነው። ምን ዲሲዥን ሜኪንግ ይሄኛውን ኮድ ምን ላደርገው፣ ጀስት ይሄኛውን ኮድ ምን ማደርገው የሆነ አውትፑት ይሰጠኛል የሚለው ዲሲዥን ሜኪንግ በጣም ወሳኝ ነው ማለት ነው። ዲሲዥን ሜኪንግ አለው ዩዝ ቱ ራን ኤ ፓርቲኩላር ብሎክ ኦፍ ኮድ ፎር ኤ ፓርቲኩላር ዲሲዥን። ምንድነው ዲሲዥን ሜኪንግ? እንግዲህ ለምንድን ነው የሚያገለግለው? ፓርቲኩላር ብሎክ ኦፍ ኮድ ይኖራል። የሆነ ፓርቲኩላር ብሎክ ኦፍ ኮዱን ያን ፓርቲኩላር ዲሲዥን ለመስጠት ያገለግለናል ማለት ነው። ማን ዲሲዥን ሜኪንግ ማለት ነው። ኢት ኢዝ ዘ ዲሲዥን አር ሜድ ኦን ዘ ቫሊዲቲ ኦፍ ዘ ፓርቲኩላር ኮንዲሽን ይላል። ጀስት ስቴትመንታቸውና ዲስክሪፕሽናቸውን የምናይ ይሆናል። የእያንዳንዱ ዲሲዥን ለምሳሌ ማን አለ እዚህ ጋር ኢፍ አለ። ዘ ኢፍ ስቴትመንት ዩዝድ ቱ ቴስት ኤ ስፔሲፊክ ኮንዲሽን ኢፍ ዘ ኮንዲሽን ኢዝ ትሩ ኤ ብሎክ ኦፍ ኮድ ኤክስኪዩትድ ይሆናል ማለት ነው። ምንድን ነው? በኢፍ ክሎዝ የተጻፈ ኮድ አለ። ያ ኮንዲሽን ትሩ ከሆነ ራን ይሆንናል ወይም ኤክስኪዩትድ ይሆናል፣ ዲስፕላይ ይሆናል አውትፑቱ ማለት ነው። ኮንዲሽኑ ፎልስ ከሆነ ደግሞ ራን አይሆንም ማለት ነው። ሶ ኢፍ ክሎዝ ይህን ይመስላል። የሆነ ብሎክ ኦፍ ኮድ ይሰጠናል። ኮንዲሽኑ ትሩ ከሆነ ዲስፕላይ ይሆናል፣ ትሩ ካልሆነ ዲስፕላይ አይሆንም ማለት ነው። ሌላኛው ዲሲዥን ሜኪንግ ስናይ ደግሞ ኢፍ ኤልስ አለ። ዘ ኢፍ ኤልስ ስቴትመንት ኢዝ ሲሚላር ቱ ኢፍ ስቴትመንት ነው። ከኢፍ ስቴትመንት ጋር ተመሳሳይ ነው። ኤክሴፕት ዘ ፋክት ዛት ኢት ኦልሶ ፕሮቫይድ ዘ ብሎክ ኦፍ ኮድ ፎር ዘ ፎልስ ኬዝ ኦፍ ዘ ኮንዲሽን ቱ ቢ ቼክድ። ምንድን ነው? በዚህ ታይም ቅድምን በያቸዋለሁ ኢፍ ክሎዝ ላይ ብሎክ ኦፍ ኮዱ ትሩ ከሆነ ኮንዲሽኑ ዲስፕላይ ይሆናል፣ ፎልስ ከሆነ ዲስፕላይ አይሆንም ብለናል። ኢፍ ኤልስ ስንጠቀም ግን ኢፍ ብሎክ ላይ ኮንዲሽኑ ፎልስ ከሆነ ወደ ኤልስ ይሆናል ማለት ነው። ኢፍ እንደዚህ ከሆነ ዲስፕላይ ያደርግልኝ፣ ካልሆነ ደግሞ ይህን አውጣልኝ ብለን በኢፍ ኤልስ ስቴትመንት እንሰራዋለን ማለት ነው። ሶ ኤልስ ፕሪንት የሚሆነው ኦር ዲስፕላይ የሚሆነው በምን ታይም ነው? ኢፍ ስቴትመንት ፎልስ ሲሆን ማለት ነው። ሌላኛው ኔስትድ ኢፍ ነው። ኔስትድ ኢፍ ኤልፍ ስቴትመንት ማለት ነው። እሱ ምንድነው እንግዲህ በኢፍ ላይ ኢፍ ማለት ነው። በአንድ ኢፍ ላይ በሌላኛ ኢፍ። ኔስትድ ኢፍ ስቴትመንት ኢኔብል ዩዝ ቱ ኢፍ ነው። ኤልፍ ስቴትመንት ኢንሳይድ አን አውተር ኢፍ ስቴትመንት ነው። ዘ ኤልፍ ስቴትመንት ኢኔብል ዩዝ ቱ ቼክ መልቲፕል ኮንዲሽን ኤንድ ኤክሴፕት ዘ ስፔሲፊክ። ምንድነው እንግዲህ ኤልፍ ስቴትመንት ምንድነው ቼክ የሚያደርገው? መልቲፕል ኮንዲሽኖችን ቼክ ያደርግና ከዛ አት ዘ ኤንድ ኦፍ አውትፑቱን ዲስፕላይ ያደርግልናል ማለት ነው። ይህን ይመስላል ዲሲዥን ሜኪንጎችን በዚህ መልኩ ካየነ ኢፍ ኤልስ ኤንድ ኔስትድ ኢፍ የሚለውን አየን። ከላይ ምን አይተናል? ኮንትሮል ስቴትመንት። ኮንትሮል ስቴትመንት ምንድነው አል የሆነ ፍሎ ኦፍ ፕሮግራምን የሆነ ፕሮግራም ጽፈን ያን ፍሎው ኮንትሮል የምናደርግበት ሂደት ኮንትሮል ስቴትመንት ይባላል ማለት ነው። በዛም ታይም እንግዲህ ዲሲዥን ሜኪንግ ለሁሉም ለፕሮግራሚንግ ላንጉጆች አስፈላጊ ነው ብለናል። ዲሲዥን ሜኪንግ ማለት ምን ማለት ነው? የሆነ ብሎክ ኦፍ ኮድ ይኖረናል፣ ኤ ፓርቲኩላር ዲሲዥን የምንሰጥበት ያ ዲሲዥን ሜኪንግ ይባላል። ከዛ ውስጥ እንግዲህ ኢፍን ኢፍ ኤልስን እና ኔስትድ ኢፍን እና ኤልፍን አየን ማለት ነው። ኔስትድ ኢፍ አይ ሚን ኢፍ ማለት እንግዲህ
የሆነ ኮንዲሽኑ ትሩ ከሆነ ዲስፕላይ ያደርጋል፣ ካልሆነ ዲስፕላይ አይሆንም ኦር ኤክስኪዩትድ አይሆንም ማለት ነው። ኢፍ ኤልስን ስንመለከት ደግሞ ምንድን ነው ኮንዲሽኑ የመጀመሪያው ኮንዲሽን ኢፍ ኮንዲሽን ላይ የተጻፈው ብሎክ ኦፍ ኮድ ፎልስ ከሆነ ወደ ኤልስ ሄድና ኤልስ ላይ ያለውን ኤክስኪዩት ያደርግልናል ኦር ፕሪንት ያደርግልናል ማለት ነው። ኔስትድ ኢፍ ማለት ደግሞ አንድ ኢፍ ላይ ሌላ ኢፍ በቃ ለምሳሌ ይህ ኮንዲሽን ለምሳሌ አዘ ፊቸር ወደፊት የሆነ ኤግዛምፕል ምናይ ይሆናል በኢፍ ላይ ኢፍ ማለት ነው። ኔስትድ ኢፍ ኤልፍ ስቴትመንት ደግሞ መልቲፕል ኮንዲሽኖችን ቼክ ያደርግና እዛ ስፔሲፊክ ኮንዲሽኑን ኤክስኪዩት ያደርጋል ማለት ነው። ወደ ቀጣይ ቶፒክ ስንሄድ ኢንደንቴሽን ኢን ፓይተን ነው። እንግዲህ ኢንደንቴሽን ማለት አጻጻፍ ኦር ስርዓት ነው። የሆነ ኮድ ስንጽፍ ኢንደንቴሽኑ እንዴት ነው፣ ሲንታክሱ እንዴት ነው ምናምን ስለ ሲንታክስ ምናምን በባለፈው ሰርችላችኋለሁ። ፓርት ስሪ አይሚን በፓርት ዋን እና ቱ ላይ ገብታችሁ እዩ ማለት ነው። እንዲሁም ፓርት ስሪም ይነካካዋል ትንሽ፣ እሱን ገብታችሁ እዩ ፈርስ። ሶ ኢንደንቴሽን ኢን ፓይተን ማለት ምንድን ነው? ኢንደንቴሽን ኢን አማሪክ እንግዲህ ምንድን ነው? የአንድ ፕሮግራሚንግ አጻጻፉ ኦር አገባቡ ምን ይባላል? ኢንደንቴሽን ማለት ነው። ያ እንግዲህ ወደ ቶፒክ ስንዞር ፎር ዘ ኬዝ ኦፍ ፕሮግራሚንግ ኤንድ ቱ አቺቭ ሲምፕሊሲቲ ምንድን ነው? ኬዝ ኦፍ ፕሮግራሚንግ ቱ አቺቭ ሲምፕሊሲቲ የአንድ ፕሮግራሚንግ ሲምፕሊሲቲውን አይ ሚን በቃ ቀላልነቱን አቺቭ ለማድረግ ፓይተን ዳዝ ኖት አለው ዘ ዩዝ ኦፍ parenthesis for the block of level of code in Python እንደዚህ used to declare a block of code ነው ማለት ነው። ለምሳሌ በሲ ሻርፕ ኦር በሲ ፕላስ ፕላስ ስንጽፍ በከርሊ ብሬስ ተጠቅመን ምናምን ነዋ ኮንዲሽኖች የምናስገባ። ፓይተን ግን የስ እንደዛ አይደለም፣ በብሎክ ኦፍ ኮድ ይከፋፈላል ማለት ነው በኢንደንቴሽን። ሶ ኢፍ ዘ ቱ ስቴትመንት አር አት ዘ ሴም ኢንደንቴሽን ሌቭል ምንድነው? ሁለት ስቴትመንት አለ ዘ ሴም ኢንደንቴሽን ሌቭል ካላቸው ዘን ዘይ አር ዘ ፓርት ኦፍ ዘ ሴም ብሎክ ናቸው ማለት ነው። ያ አንድ አይ ሚን ሁለት ስቴትመንቶች ዘ ሴም ኢንደንቴሽን ካላቸው የዛ ብሎክ ኦፍ ኮድ ፓርት ናቸው ማለት ነው። Generally for space are given to indent the statement which are a typical amount of indentation in Python ምንድነው እንግዲህ for space are given to indent the statement ስንል ምንድነው የሆነ ብሎክ ኦፍ ኮድ ኤግዛምፕል ምናይ ይሆናል። if ብለን ከጻፍን just ወደ ታች ስንወርድ ብሎክ ኦፍ ኮዱ for space ይሰጠናል ማለት ነው። ያ ነው for space ይጠቀማል የሚለው ያ ነው። indentation is the most used part of the Python language since it indent block of code ምንድነው እንግዲህ ኢንደንቴሽን ዘ ሞስት ዩዝድ ፓርት ኦፍ ፓይተን ላንጉጅ ነው። ሲንስ ኢት ኢንዲኬት ብሎክ ኦፍ ኮድ ነው። ኢንዲኬት የሚያደርገው ምንድነው ብሎክ ኦፍ ኮድ ነው ማለት ነው። ኦል ዘ ስቴትመንት ኦፍ ዋን ብሎክ አር ኢንተንድድ አት ዘ ሴም ሌቭል ኢንደንቴሽን ምንድነው በአንድ ስቴትመንት ጻፍና የአንድ ስቴትመንቱ በአንድ ብሎክ ኮድ ከሆነ በሴም ሌቭል ኦፍ ኢንደንቴሽን ኢንደንት ይደረጋል ማለት ነው። ሶ ኢንደንቴሽን በቀላሉ ለማየት ስንሞክር ምንድነው እንግዲህ ለምሳሌ እዚህ ጋር ቬስ ኮድን እዚህ ጋር ከፍቼ ማለት ነው እንደዚህ ብዬ ብጽፍ ናም ኢኳል ቱ ኢንት ብዬ ብጽፍ ከዛ ብሬስ ከፍትና ኢንፑት እዛ አሁንም ብሬክ በኮቴሽን ማርክ የሚወጣው ኢንተር ኤን ነምበር ብለው ይህን ታብን ብቻ ነው ኢንተር ኤን ነምበር ብል ማለት ነው። ጀስት ኔክስት ስለው ኢፍ ለበልና ኢፍ ነም ግሬተር ዛን 0 ፕሪንት ዘን ነምበር ኢዝ ፖዚቲቭ የሚላል እዚህ ጋር አሁን ማለት ነው። ጀስት ኢንደንቴሽን ማለት ምን ማለት ነው? ኢፍ ነም ግሬተር ዛን 0 አለ ነም ሚንስ ነምበር ማለት ነው። ኢንተር አደረግን የምናስገባው ቁጥር ከዜሮ ከበለጠ ማለት ነው። ይሄ ግሬተር ዛን 0 ከሆነ ዘ ነምበር ኢዝ ፖዚቲቭ ብለህ አውጣለን ማለት ነው። ጀስት እቺ ኢፍ አለች ከዚህ ገባ ብላ በነም ስትሬት ፕሪንት ብለን ጽፈናል። ጀስት ፎር ስፔስ ይዝልናል ያልነው ኢንደንቴሽን ኢን ፓይተን ማለት ይህ ነው ማለት ነው። ፋሚሊያንስ ሶ እያንዳንዱን ኤግዛምፕል ምናይ ይሆናል። ኢፍ ስቴትመንትን ስናይ ምን አለ መሰላችሁ? ለምሳሌ ኢፍ ስቴትመንት እዚህ ጋር ኮንዲሽኑ አለ። ኢፍ ኮንዲሽን ኢዝ ትሩ ከሆነ ኤክስኪዩትድ ይሆናል። ኢፍ ኮንዲሽን ኢዝ ፎልስ ከሆነ ብሎክ ኦፍ ኮዱ ራን አይሆንም ኦር ኤክስኪዩትድ አይሆንም ማለት ነው። በማን ጊዜ? በኢፍ ስቴትመንት አለ እዚህ ጋር የምናስገባው ኮንዲሽን አለ።
ኮንዲሽናችን አለ እዚህ ጋር የምንጽፈው ብሎክ ኦፍ ኮድ አለ። ኢፍ ኮንዲሽኑ ትሩ ከሆነ ኤክስኪዩዝድ ይሆናል፣ ፎልስ ከሆነ ደግሞ ኤክስኪዩዝድ ኦር ረን አይሆንም ማለት ነው። ሌላኛው እዚህ ጋር ምን አለ ዘ ሲንታክስ ኦፍ ዘ ኢፍ ስቴትመንት ኢዝ ጊቪንግ ብለው ይላል። ኢፍ ኤክስፕሬሽን ስቴትመንት እንጽፋለን። ከዛ ኢፍ ኤክስፕሬሽን ስቴትመንት ነው። በቃ ኢፍ ብለን ልንጽፍ የፈለግነውን ኤክስፕሬሽን ኦር ስቴትመንት መጻፍ ነው ማለት ነው። ጀስት እዚህ ጋር እንደ ኤክሰርሳይዝ አለ ምንድነው ራይት ኤ ፕሮግራም ቱ ቼክ ዘ ጊቭን ነምበር ኢዝ ፖዚቲቭ ዩዚንግ ፓይተን ፖዚቲቭ የሚለውን አውጡ ነው። ጀስት እዚህ ጋር ያየነው ኤግዛምፕል ማለት ነው። ይሄ ነው ምንድነው ነም እዚህ ጋር ዲፕሊኬት ስለሆነ ነው እቺን ኮመንት ላደርጋትና በባለፈው በፓርት 1 ፓይተን ስንጀምር ኮመንት ማለት ምን ማለት እንደሆነ አስረድቻችኋለሁ። እዛ ፓርት 1 ላይ ቻፕተር 1 ፓርት 1 ላይ ገብታችሁ ይሄ ኮመንት ኢን ፓይተን ምን ማለት እንደሆነ ኢን ፓይተን ሳይሆን በቃ ኮመንት አዘ ሆል ዘ ፕሮግራሚንግ ምን ማለት እንደሆነ የተወሰነ ሃይላይት ሰጥቻችኋለሁ። እዛ ገብታችሁ ይዩ ነካ ለማድረግ ኮመንት ማለት ጀስት ለምንጽፈው ኮድ የሆነ ሃይላይት ለምሳሌ የኛን ኮድ ጽፈን ለሆነ ሰው ትራንስፈር ብናደርግለት ኮመንት ካለው ኮመንቱን አይቶ በቀላሉ ይረዳል ማለት ነው። ፓይተን ኮመንት ማለት ይሄ ነው ማለት ነው። ሶ ወደዚህኛው ስንመጣ ኢፍ ኤ ጊቭን ነምበር ኢዝ ፖዚቲቭ ብላችሁ ጻፉ ነው የሚል የመጀመሪያው ኤክሰርሳይዝ ምንድነው? እዚህ ጋር ምን አለ ነም ኢንት ኢንፑት ኢንተር ኤን ነምበር ኢንፑት ማለት ከኪቦርድ እንቀበላለን ማለት ነው። ኦር ከዩዘር እንቀበላለን። ኢፍ ነም ግሬተር ዛን 0 ነምበር የምናስገባው ነምበር ከዜሮ ከበለጠ ፕሪንት ዘ ነምበር ኢዝ ፖዚቲቭ ብሎ ያወጣልናል። የምናስገባው እዚህ ጋር አሁን ኔጌቲቭ ከሆነ ኤክስኪዩዝድ አይሆንም ማለት ነው። ሶ ኮንዲሽኑ ትሩ ከሆነ ኤክስኪዩዝድ ኦር ፕሪንት አውትፑት ዲስፕላይ ይሆናል ያልነው ኢፍ ስቴትመንት ይሄ ነው። ኮንዲሽኑ ፎልስ ከሆነ ፕሪንት አይሆንም ኦር ኤክስኪዩዝድ አይሆንም ማለት ነው። ሶ ኢፍ ስቴትመንት ብሎክ ኦፍ ኮዱ ኮሬክት ኦር ትሩ ከሆነ ዲስፕላይ ይሆናል ማለት ነው። ፋሚሊ ሶ ይህን ይመስላል። ራይት ኤ ፕሮግራም ቱ ቼክ ዘ ጊቭን ነምበር ኢዝ ፖዚቲቭ ዩዚንግ ፓይተን የምትለው እችን ትመስላለች። ራይት ኤ ሲምፕል ፓይተን ፕሮግራም ቱ ፕሪንት ዘ ላርጀስት ኦፍ ዘ 3 ነምበር ምንድነው እንግዲህ 3 ነምበሮች እናስገባለን። ከዛ ከምናስገባቸው 3 ነምበሮች መካከል which is the largest የሚለውን በኢፍ ስቴትመንት አውጡት ነው የሚለን። ጀስት እዚህ ጋር ኤግዛምፕል ስናይ ምንድነው እዚህ ጋር አለ ማለት ነው። ቱ ቼክ ዘ ነምበር ኢዝ ፋይንድ ዘ ላርጀስት ነምበር ኢን 3 አይደል የሚል የሆነ 3 ቁጥር እናስገባለን ማለት ነው። ጀስት ከእንትን እንቀበላለን ከኪቦርድ 3 ቁጥሮችን ተቀበልን። ጀስት እችን ኤግዛምፕል ስናያት ምንድነው ለምሳሌ ኤቢሲዲ ብለን ዲክሌር አደረግን ማለት ነው። ፍሎት ኢንፑት ኢንተር ፈርስት ነምበር እዚህ ጋር ፍሎት ያልነው ለምንድን ነው? ጀስት ምንድነው ለምሳሌ 10.5 ኦር 1.5 ሳምቲንግ እንደዛ አይነት ነምበሮችን ከኪቦርድ ማስገባት እንድንችል ፍሎት አለው ማለት ነው። ኢንፑት ኢንተር ሰከንድ ነምበር፣ ኢንፑት ሰርድ ነምበር በቃ ይሄ ዲስፕላይ የሚሆን ነገር ነው ማለት ነው። ኢፍ ኤ ግሬተር ዛን 0 ኢፍ ኤ ግሬተር ዛን ኦር ኢኳል ቱ ቢ ኤንድ ኤ ግሬተር ዛን ኦር ኢኳል ቱ ሲ ላርጀስት ኤ ብለህ አውጣልኝ ማለት ነው። ምንድነው ይሄ የምናስገባው ቁጥር ኤ ግሬተር ዛን ኦር ኢኳል ቱ ቢ እና ኤ ግሬተር ዛን ኦር ኢኳል ቱ ሲ ከሆነ ላርጀስት ኤ ብለህ አውጣልኝ ብለን በኢፍ ሰጠ ነው። ኤልፍ ደግሞ ቢ ግሬተር ዛን ኤ ቢ ግሬተር ዛን ኦር ኢኳል ቱ ኤ ኤንድ ቢ ግሬተር ዛን ኦር ኢኳል ቱ ሲ ላርጀስት ቢ ብለህ አውጣለን። ኤልስ ላርጀስት ሲ ብለህ አውጣለን። ፕሪንት ዘ ላርጀስት ነምበር ላርጀስት ነምበሩን ያወጣልን ማለት ነው። አዘ ኢንድ ሶ ይሄ በኢፍ እና በኤልፍ የተሰራ ነው ያሳየኋችሁ። ጀስት በኢፍ ሲሆንም ተመሳሳይ ነው ማለት ነው። ፖዚቲቭ ኦር ኔጋቲቭ ኢፍ ዘ ነምበር ኢዝ ፖዚቲቭ የሚለውን አይተናል። እዚህ ጋር ጀስት የተጻፈ ኤግዛምፕል ስላለ ነው እሱን ነው እያሳየኋችሁ ያለሁት። ሶ በዚህ መሰረት የምናስገባውን 3 ቁጥሮች የትኛው ላርጀስት እንደሆነ ያወጣልናል ማለት ነው። ሶ ይህን ይመስላል ኤክሰርሳይዙ። ሌላኛው ደግሞ ዘ ኢፍ ኤልስ ስቴትመንት ነው። ኢፍ ኤልስ ስቴትመንት እንግዲህ ምን ብለናል? ኢፍ ኮንዲሽን ፎልስ ከሆነ ወደ ኤልስ ይሄድና ኤልስ ላይ ያለውን ኮንዲሽን ዲስፕላይ ያደርግልናል ማለት ነው። ሶ በዛ መልኩ ተረዱት ማለት ነው። ጀስት ተመሳሳይ ነገር ነው፣ ምንም ነገር የለውም። ኮንዲሽኑ ፎልስ ከሆነ ኢፉ ኤልስን ዲስፕላይ ያደርጋል ማለት ነው። ኢፍ ኮንዲሽን ትሩ ከሆነ ኢፍ ላይ ያለውን ዲስፕላይ ያደርጋል ማለት ነው። ጀስት እዚህ ጋር ራይት ኤ ፕሮግራም ቱ ቼክ ዘ ጊቭን ነምበር ኢዝ ፖዚቲቭ ኦር ኔጋቲቭ የሚል አለ። ተመሳሳይ ነው፣ ምንም ልዩነት የለውም ማለት ነው ከዛ ጋር ከሰራ ነው ጋር
ሶ ሌላኛው ደግሞ ዘ ኤልፍ ስቴትመንት ነው። ኤልፍ ስቴትመንት እንግዲህ ምንድነው አልን ቅድም ዘ ሲንታክስ ኦፍ ዘ ኤልፍ ስቴትመንት ኢዝ ጊቭን ቢለው ብዙ ኮንዲሽኖችን ጀስት ይሞክራል ከዛ አንዱን ኮንዲሽን ዲስፕሌይ ያደርጋል ማለት ነው። ሶ በዛ ተመሳሳዩት ይሄ መጨረሻ ላይ ያየነው ኤግዛምፕል ራይት ኤ ፓይተን ፕሮግራም ቱ ካልኩሌት ዘ ግሬድ ሌተር ኦፍ ኤ ጊቭን ኮርስ ባይ አዲንግ ሚድ ኤግዛም ኤንድ ፋይናል ኤግዛም ምትላለች። እችኛዋን ጀስት እናንተ ኤክሰርሳይዝ የምታደርጉት ነገር ይሆናል ማለት ነው። ያው እንግዲህ ዛሬ ያየነው ኢን ፓይተን ኮንትሮል ስቴትመንት ማለት ምን ማለት እንደሆነ ዲሲሽን ሜኪንግ ለምን ያገለግላል እዛ ከዲሲሽን ሜኪንጎች መካከል ኢፍ ኤልስ እና ኤልፍ አየን ማለት ነው። ሶ የተወሰኑ ኤግዛምፕሎችን ለማየት ሞክረናል። እነዚህን ኤክሰርሳይዝ ሁለት ኤክሰርሳይዞች እናንተ በራሳችሁ ዲግ አድርጎትና አሁን እያየን ያለነው ጀስት ኮንሴፕት ደረጃ ስለሆነ ኮዱን አዘ ፊቸር ምን መጣበት ይሆናል ማለት ነው። ሶ ፋሚሊያንስ ፓርት 3 ካላያችሁ ገብታችሁ ፓርት 3 ለማየት ሞክሩ። ለቤቱ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ፋሚሊ በቀጣይ ሉፕ ኢን ፓይተን እናያለን ማለት ነው። ፋሚሊ ለቤቱ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ባይ ባይ።